ሶ አብዛኛው ጊዜ መጠንቀቅ ያለብን ምንድነው ውሃው ሁልጊዜ መነሳት ያለብን ይሄንን እናጥፋውና መነሳት ያለብን እንደዚህ መሆን መቻል አለበት። በቃ ሄድ ሆሉ ፐርፌክትሊ ከማሰኖሪው ጋር እኩል መሆን መቻል አለበት ማለት ነው። ስለዚህ አሁን ቀጣይ ምንድነው የማደርገው ወደ ስታንዳርድ ኤራ ስታንዳርድ ላይ በመሄድ የሄድ ዎል ሄይትን በዚህኛው ዲያሜትር ያለው ሄድ ዎል ሄይት አለ፣ ዊድዝ አለው፣ ሌንግዝ አለው እነሱን ማየት መቻል አለብኝ። ሶ እነሱን ወደ ስታንዳርድ ልግባና ላሳያችሁ። እነሱን ለማግኘት ስታንዳርድ ላይ ልግባ፣ እዚህ ላይ ልምጣ። እሺ እዚህ ላይ ልግባና ስትራክቸራል ድራዊንግ ኦኬ ፓይፕ ካልቨርት እዚህ ጋር ኮምፕሊት ስታንዳርድ ድሮዊንግ የሚል አለ። እዚህ ጋር መጣና ስለ ፓይፕ የሚያይን እኒ ይህንን ቅድም ያልኳችሁን ፓይፕ ሁልጊዜ 1 ሜትር ነው። ፓይፕ ሁልጊዜ 1 ሜትር ነው። ዲስ 1 ሜትር በቃ ከዚህ በላይ መሄድ አይችልም። አንድ ፓይፕ የተለያዩ ዲያሜትሮች አሉ። ይሄንን ባለ 750 አለ፣ ባለ 900 አለ፣ ባለ 1060 አለ፣ ባለ 2 ይሄ ኢንቾቹ አላቸው በየራሳቸው ኢንች። ይሄ ማለት ባለ 30 ነው፣ ባለ 36 ነው፣ ባለ 42 ነው፣ ባለ 48 ነው። ሶ ኢንቾቹ አላቸው። ሶ በየኢንቻቸው ሁሉም ግን ተመሳሳይ ሌንግዝ ነው ያላቸው 1 ሜትር ነው። እሱን ማየት ይገባቸዋል። እነዚህ አሁን እነዚህ ቅድም ያልኳቸው ታይፕ ኤ ኢንዶል፣ ታይፕ ኤ ኢንዶል፣ ይሄ አሁን ታይፕ ኤ ኢንዶል ነው። ይሄ ደግሞ ታይፕ ኤ ኢንሌት፣ ይሄ ማለት ድሮፕ ኢንሌት ያልኳችሁ ይሄ ነው። ይሄ ማለት ሲቀበርብን ላይ ይሄ ኦጄላችን ከፓይፓችን በላይ ሲሆንልን ታይፕ ኤ ድሮፕ ኢንሌት ነው መጠቀም ያለብን። ድሮፕ እያደረገ ውሃ ገብቶ እንዲወጣ ማድረግ መቻል አለብን። ይሄንን ዳብል ሲሆን ነው። ይሄ ደግሞ ታይፕ ቢ፣ ታይፕ ቢ ሲሆን ደግሞ አብዛኛው ጊዜ የምንጠቀመው ቨርቲካል ከርቭ ላይ ከአንዱ ውሃ ሎድ ትራንስፈር ለማድረግ እንጠቀምበታለን። ቨርቲካል ፕሮፋይል ላይ ይሄ ማለት ቁልቁለት ላይ ውሃው ተወርውሮ ሄዶ ተወርውሮ መውጣት የለበትም። ረጅም የሆነ